የጉራጌ ባህላዊ ሴት የሆነው የእናቶች የመስቀል ቅድመ ዝግጅት ውጆ ወይም የቅቤ ቁብ የጉራጌ እናቶች ማህበራዊና ኢኮኖሚያዊ ችግሮቻቸውን የሚፈቱበት ቱባ ባህል ነው። ይህ ሴት በማህበረሰቡ ዘንድ ከሚታወቁ ቀደምትና ቱባ ባህሎች መካከል አንዱ ሲሆን እናቶች ለመስቀል፣ ለአረፋ፣ ለሰርግም ሆነ ለሌላ ማህበራዊ ጉዳዮቻቸው ሳይጨነቁ ሁነቶችን ለማስተናገድ ያስችላቸዋል። በሀገራችን በስፋት እየተለመደ ለመጣው በገንዘብ እቁል የመጣል ባህል መነሻዎቹ እነዚህ ቀዳሚዎቹ የብሔሩ ተወላጅ የሆኑ እናቶች ከብዙ ዓመታት በፊት በአይነት የጀመሩት የወተትና የቅቤ ውጆ እንደሆነ የጉራጌ ዞን ባህል ቱሪዝም መምሪያ ኃላፊ ወይዘሮ መሰረታ መርጋ በእኖር ወረዳ መቃና ቀበሌ የመስቀል ቅድመ ዝግጅት ምልከታ ባደረጉበት ወቅት ተናግረዋል። ከብዙ መቶ ዓመታት በፊት የጉራጌ ማህበረሰብ በቁጠባ ይታወቃል፣ በእድር ይታወቃል፣ በስራ ይታወቃል። ከቁጠባዎቹ አንዱ እንግዲህ እድር ዕቁብ ስናነሳ ሌላኛው ደግሞ ውጆ ነው፣ የወተትና የቅቤ ውጆ። ስለዚህ በመተጋገዝ ጀዝ ወጀ ያጋቃዋ ምንላቸው በጣም በርካታ ቱባ የሆኑ ሴቶች አሉና ስለዚህ ውጆም አንዲት እናት እንግዲህ የተለያዩ ፕሮግራሞች ሊኖርባት ይችላሉ። ትልቁ ደግሞ የመስቀል አረፋ በዓላት ሲደርሱ ሌሎችም ድግስ ካለባት ለእንደዚህ አይነት ማህበራዊ ጉዳዮቿ መወጫ እንዲሆናት ሳትጨነቅ ብዙ ገንዘብ ሳታፈስ ጤንነቱ የተጠበቀ ንጽህናው የተጠበቀ ከቤት የመጣ ቅቤ ታጠራቅማለች ማለት ነው። ስለዚህ ለማጠራቀም ደግሞ በአንድ አካባቢ ላይ ያሉ እናቶች ተሰባስበው በእንደዚህ መንገድ ቅቤውን ያሰባስባሉ ማለት ነው። ይሄ ፋይዳው በጣም ብዙ ነው። ይገርመኛል። እኔ ከቅጥን ጀምሮ እንዴት ነው ያሰቡት ትላለህ። የጉራጌ ብሔር መገለጫ የሆነው ክትፎ ልዩ ጣዕም እንዲኖረው ከሚያደርጉት ግብአቶች ዋናው በጥራት የተዘጋጀ ቅቤ በመሆኑ እናቶችም ጥራቱን የጠበቀ ንጹህ ቅቤ ከተለያዩ ግብአቶች ጋር በማዋሃድ እንደሚዘጋጁ ተናግረዋል። ጉራጌ ደግሞ ያው የሚታወቅበት በክትፎ ነው። ስለዚህ ክትፎ ደግሞ የጉራጌ ክትፎ ለየት ከሚያደርገው ነገር አንዱ የቅቤው አዘገጃጀት ነው። አዘገጃጀት ብቻ አይደለም፣ አንጠሩ መከሸኑ ብቻ ሳይሆን የሚመጣበትን መንገድ ነው። ከየትኛውም ቦታ ላይ ገዝተን ክትፎ አሰናተን የምናቀርብበትን ያን ጣዕም ያመጣዋል ማለት ውሸት ነው። ስለዚህ አንዱ በእንደዚህ አይነት መንገድ ክትፎ በጣም በቂ ቅቤ ስለሚፈልግ በእንደዚህ አይነት ንጽህናው የተጠበቀ ጤንነቱ የተጠበቀ ደህንነቱ የተጠበቀ በእናቶቻችን በእንደዚህ መንገድ የተሰባሰበ ቅቤ ነውና ጉራጌና ክትፎ ስናነሳ ቅቤውን በእንደዚህ መንገድ ነው የሚቆጠበው። በዞኑ በተለያዩ መዋቅሮች የሚኖሩ እናቶች ለመስቀል በዓል የሚያስፈልጋቸውን ዝግጅት በጊዜው ለማጠናቀቅ እያደረጉ ያለው የቅድመ ዝግጅት ስራ አበረታች መሆኑንም ገልጸዋል። ውጆ ወይም የቅቤ ቁብ እናቶች ስለ አኗኗራቸው፣ ስለ ልጆቻቸው አስተዳደግና ስለ አካባቢያቸው ልማት የሚመክሩበት ማህበራዊ መድረክ ከመሆኑ በተጨማሪ የቅቤ ቁብ እንደ መልካም አጋጣሚ በመጠቀም እናቶች በደስታቸው ሆነ በችግራቸው ጊዜ እርስ በርስ የመደጋገፍ ባህላቸውን ያጠናክራሉ። ውጆ ወይንም የቅቤ ቁብ በአንድ አካባቢ የሚኖሩ እናቶች ዘር፣ ቀለም፣ እድሜና ሃይማኖት ሳይገድባቸው በአብሮነትና በመተሳሰብ የሚሰበስቡት እንደሆነ ተናግረዋል። አንዱ አብሮነት አለ እዚህ ውስጥ። የትኛውም ብሔር ብሔረሰብ ሊሆን ይችላሉ፣ የትኛውም እምነት ተከታይ ሊሆን ይችላሉ፣ የትኛውም ያገባች ትሁን እንጂ የእድሜ ክልል ውስጥ ያሉ እናቶች ሊሆን ይችላሉ። ስለዚህ አብሮነት የሚጠናከርበት ነው፣ መተሳሰብም ያለበት ነው። ከእያንዳንዳቸው የሚሰበሰበውን የቅቤ መጠን ለመለካት የሚጠቀሙባቸው ባህላዊ ዘዴዎች እንዳሏቸው ወይዘሮ መሰረት ተናግረዋል። በአውራ ጣትና በአመልካች ጣት መሃል ቀጭን ወደረ ወይም ከእንሰት ኮባ የሚገኝ ማሰሪያነት በማስቀመጥ ወደረው ቅቤውን ዞሮ በትክክል ሲገጥም ብሽየ እንደሚጠቀሙ ተናግረዋል። በዚህ ውስጥ ደግሞ የእናቶች ጥበብን በጣም ያስደንቃል። የሚለኩበትና የሚሰፍሩበትን ባህላዊ መለኪያቸው አብሮት ያው የሚንቀሳቀስ ነው። ስለዚህ የተለየ ነገር ካልተፈጠረ ወይም ካልተቀየረ በስተቀር ገመድ አላቸው። ያን የሚለኩበትን ትርፉ የጎደለውን የእያንዳንዱ ስያሜ ያላቸውና የሚለኩበትን ከጎደለም አንቺ አጉድለሻል መልሽ የምትባል እናት አትኖሪም። እንደ አቅሟ ያመጣችውን ይቀበሏታል። ስለዚህ ባመጣችው ልክ ደግሞ ይከፈላታል። ትርፍ ያመጣችው እናት ካለች ወይ በትርፍነት ይያዝላታል ወይ ደግሞ ተቀንሶ ደግሞ ለጎደለባት እናት ልትሞላ ትችላለች። እናቶች ይህን ባህላዊ እሴት ጠብቀው ማቆየታቸው በቤተሰብ ደረጃ የሚፈጠረውን የኢኮኖሚ ጫና ከመቀነሱም በላይ ባህሉን ጠብቀው ለተተኪው ትውልድ እንዲተላለፍ ከፍተኛ አስተዋጽኦ ማድረጋቸውን ገልጸዋል። ባህላዊ እሴቶቻችንን በማልማት በመጠበቅና በመንከባከብ ለቀጣዩ ትውልድ ለማስተላለፍ የተጀመሩ ስራዎች ይበልጥ በማጠናከር መስራት እንደሚገባም መልእክት አስተላልፈዋል። በጣም ትልቅ እሴት ነው እውነት ለመናገር። በተቻለ መጠን እኛም ተቋማችን እንደ ባህል ቱሪዝም እንደዚህ አይነት እሴቶቻችን በታሪክ እንዲወጡ፣ እንዲለሙ፣ እንዲሰነዱ፣ እንዲጻፉ በኪነ ጥበቡ ዘርፍ ላይ እንዲካተቱ
በሀገር በቀል እውቀቶቻችን መሰረት ያደረገ እንደዚህ አይነት የአስተምሮ ስራ ቢኖረው ወደፊት በራሱ እንደ ሀገር እንጠቀምበታለን ብዬ አስባለሁ። እንደ ተቋማችን ግን የጀመርናቸው ስራዎች እናስቀጥላለን። ወይዘሮ ታሪኳ ብዙና ወይዘሮ ሻወድ ድንቁ በኖር ወረዳ የመቃና ቀበሌ ነዋሪ ሲሆኑ ውጆ ማህበራዊ ችግሮቻቸውን በጋራ ለመፍታት እንደሚያስችላቸው ተናግረዋል። የብድር አትሄድም፣ በሰው ኪስ ቤት አታኳኳም፣ በራስ በቆጠብኮ በትንሽ ነገር አስተካክለ ፍጆታ ትፈጭ በራስ ፍጆታ ይወጣል፣ ፍጆታ ይሆናል ማለት ነው። ያ የተቸገረ ሰው ቢኖር ተራው ወስዶ ይጠቀምበታል፣ እኛም እንጠቀማለን። እና ሰርግ ቢመጣ ራስ ልጆቻችን ቢወልዱ የራስ ምረቃ በቃ እንጠቀምበታለን። ገበያ ሄተን አንገዛም። የውጆ ወይም የቅቤ ዕቁብ ዓመቱን ሙሉ ቅቤ የሚሰበስቡበት የቁጠባ ስርዓት ሲሆን በየሳምንቱ በማሰባሰብ ለጉዳዮቻቸው እንደሚያውሉት ተናግረዋል።